ምንድነው የሆነው ዳሬ በእግዚአብሔር ምንድነው የሆነው ሞተ በቃ ምን ሆኖ ነው ዳሬ በእግዚአብሔር ምን ሆኖ ነው ሞተ ነበር ጉበት ፊቱ ያስታውቅ ነበር በጣም ማለት ተኝቶ ነበር ብዙ ዳሬ ተኝቶ ነበር ብዙ አይ ዛሬ ማውጣራ ሄዶ በእግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ ጠዋትም ስራ ሊገባ አማመኝ ከምር ነው ስራ ሊገባ አዎ እንዴ የነው እንደም ሊበተስ በረ አንተ ለዚህ በፈቂጣ ነበር ኢትዮጵያ ታላቅ ሰው ታች ነበሰ በሰላም ተረፈ አይዟችሁ ኢትዮጵያን አይዟችሁ የሰማሁት ነገር እስካሁን እውነት አልመሰለኝም እንዴት ማመን ይቻላል ሰታር ማግኘት አለመቻሌ ራሱ በጣም ናመመኝ ለቤተሰቦቹ እግዚአብሔር መጽናኛውን ይስጣቸው የሁላችንንም ሳቅ ነው የወሰድክብን እዚህ መቀበል አልችልም ወንድሜ እዛ ጋር ሆነ ምን እንደምን አላውቅም እዛ ጋር መገኘት ባለመቻሌ ከተነስ ለቤተሰቦች መስናኛውን ይስጣቸው ለወዳጆች ሁሉ መስናኛውን ይስጣቸው ምን ማለት እችላለሁ ወንድሜ ነፃነት ወርቅነህ ያው ያሳዝናል ይደብራል በጣም ዘግይተናል እኔ በበኩሌ ዘግይቻለሁ ለምን አፈቅርሃለሁ ለማለት ዘግይቻለሁ እሱን ለማስታወስ ዘግይቻለሁ እንዴት ነህ ብዬ ለመጠየቅ ዘግይቻለሁ ሁላችንም እንደዘገየ ነው ግን ትንሽ ጸጸቴን የሚያቀልልኝ የሚያረጋጋኝ ምን እንደሆነ ታውቃላችሁ ልክ እንደ ነፃነት ወርቅነህ ትልቅ ውለታ የዋሉ ትልቅ ታሪክ የሰሩ የብዙ ሰው የሳቅ ምንጭ የሆኑ ሀገር መጠሪያ የሆኑ በጣም ብዙ አንጋፋ ሰዎች አሉ ኢትዮጵያ ውስጥ ባይገርማችሁ ቲክቶክ መጣና እነዚህ ሰዎች እንዲረሱ አደረገ እኛም ሰዎች ነን ከፊታችን የሳበንና የማረከን ነገር እያየን ትልቅ ውለታ ይሰራልን ነገር እንተዋዋለን ባይ ዘ ወይ እነዚህ አንጋፋ አርቲስቶች ብቻ አይደለም ብዙዎቻችን የረሳነው በጣም ትልቅ ነገሮች ያደረጉ ሰዎች ብቻ አይደለም የረሳነው ሰው ከመሞቱ በፊት አለሁልህ ማለትን የረሳነው ባለፈው በጣም የደበረኝ አንድ ኮሜንት ነበረ ጋሽ ፋንቱ ማንዶዬ እንግዲህ ያው ሰልፍ ይዞ ታክሲ ላይ አየዋቸው እና ያ ቪዲዮ ለቀቁት ግን በጣም ብዙ አሉታዊ የሆኑ መሰጆች ደረሱ ለምንድነው ጋሽ ፋንቱ ማንዶዬ የምታግዛቸው ለምን ምን ያደርግላቸዋል ልጃቸው እኮ አሜሪካ እኮ ነው አያችሁ እናንተ የመሰላችሁ እቃ መስጠት ነው የታያችሁ እሱ ነው ኦፍ ኮርስ መኪና ተሰጠ ቅንጦት ነው የሚመስለው ይሄ ሲታይ ደግሞ ግን ጋይስ ማወቅ ያለባችሁ እየሰጠናቸው ያለው እቃ ሳይሆን ክብርን ነው የሚገባቸውን ደረጃን ነው ቀን ቢጥላቸው እኛ ግን መክዳት የለብንም እነሱ ስለዚህ ጋሽ ሰሎሞን መኪና ሳሰጣቸው
መኪና ሳይሆን የሰጠኋቸው ተስፋን ነው። ሰው አለልኝ ነው። ሰው ይወደኛል ነው። ሰው አልረሳኝም ነው። ከመኪና በላይ ይህ መንፈሳዊ ጥንካሬ እንሰጣቸዋለን። ሱራፌልም ነው። ስለዚህ ከምንም ጊዜ በላይ የጀመርኩት ቻሌንጅ አጠናክሬ ለመቀጠል ወስኛለሁ። ኢትዮጵያ ውስጥ ያሉ አንጋፋ ሰዎች ለኛ ፈገግታ ምክንያት፣ ለኛ ኩራት ምክንያት፣ ለኛ መፈቃቀር ምክንያት የሆኑ ሰዎች የሚገባቸውን ክብር ለመስጠት ቃል